እኛ ሀገር ቲክቶክ ምንድነው የሚሻለው? ቀን በቀን አዳዲስ አጀንዳ እንደተፈጠረ አንድ ቀን ተኝቶ አያውቅም። እና እነሞጣ ምንድነው እያሉ ያሉ? እነሞጣ አርቲስታችን እስከ ፓስተር ማጋ ነው እየተደራረገች ያለው እና ብዙ አጀንዳዎች አሉ የምንመለከታቸው። አይኖን አፍቂያቸዋለሁ እኔ ፖል ላይ ለዚህ ቻናል አዲስ ከሆናችሁ አንቺ ምን እየጠበቃችሁ ነው? ይሄን ቻናል ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ እና ሐሳብ አስተያየታችሁን ደግሞ ከዚህ ቪዲዮ እያያችሁ ሐሳባችሁን ኮሜንት ላይ የፈጠረው ምንድነው አስተያየታችን ምን ነካ እንመልከት። ምን መታወቂያው አንተ ባለሽ ሄደ በዛ ከዲሲኒ አይቻልም ጭራሽ በዚህ ምክንያት ምን አገባኝ ይሄ ደግሞ ዝቃር ከዲሲኒ አረ ፍሬንድ ካም ዳውን ቀጥ ብለህ ሂድ። ምን ፈልገህ ነው? ከዲሲኒ መጣሁ ይላል ብሮ። አዲስ አበባ ነው ያለው። የምን አባት ዲሲ ያስተምሯል። ምን አገባኝ ያገባኛል አይደል? ከዲሲኒ መጣሁ ወደዛም ፈልጋለሁ። ችግር የለውም ስለናቴ ስለናቴ ለአንተ ለፌደራል መብቴ ነው። መብትን እዛ ዲሲ እዚህ የለም። እዚህ በዱላና ከስከስ ይገባል ነው የምታውቀው። አሜሪካ ሃይስኩል ፈዋስ አይደለም የሚመስላችሁ ሰዎች ሪሊ ሉክ አት ዲስ። ያው ምግብ ነው። ቺክን፣ ካቻፕ፣ ዳቦ፣ እዚህ ጋር ቺፕስ አለ፣ ወተት፣ አፕል እና አይስክሪም። አሁን ምግብ ብለው ነው ያቀረቡት። እኮ እኛ ሀገር ለልደት ወይ ደግሞ ለበዓል የምናገኘው ነው። እኔ አባት ሰላም አይ እንዴት ነው ሞጣ? ደህና ነህ? ምንድነው ደግሞ አንተ ይሄን አንከርፈ የመጣን አንተ ሰው የስራ የለም እንዴ? ምንም ሰው አይደለም እንዴ? አረ ሞጣ እኮ አንተ ስራ የለም እንዴ? አንተ ሰርተህ ብትበላ ምን አለ? አሁን ይሄንን በኢትዮጵያ ምድር ላይ የማይደረግ ማንም ታጣል። አንደኛ ሪሲዝም ማለት የእንግሊዘኛ ቋንቋ ነው። እንዴ ማንን በኢትዮጵያ ማይም ይመስላል? አንተን ተከትሎ የሚያጨበጭብ አዝናል። እሺ ደምሳሽ አይሉ መላእክት ይደምስስ እናንተ የማይም ልጅ ነው ወርከዝ ደንቆሮ ማይም እንዴ ይሄን የምትከተሉ የሆነ ጓያው የምትከተሉ ዘመርኩን የምትከተሉ ጤነኞች ናችሁ? ታቢባ የምትባል ጥማል ግን ጤነኛ ነው ኢትዮጵያ? ሰው ላረገዘ አንበሳ የሚወርድ ማይም እሷ ማርገዝ ያልቻለች ሴት እኮ ናት የምትልከው። ፍቱ ባል ትላለች፣ ታዋርዳለች። አምጥታ ዩቲዩብ ላይ ትጫነች። እሷ ደግሞ ልጇን እንሂድላት ቤቢ ሻወር፣ የዝንጅብል ቤቢ ሻወር ደምሳሽ አይሉ ይባላል። ገራፊ እኮ ነው የቂርቆስ ክፍለ ከተማ። እኔ እኮ አውቀዋለሁ። የወጣቶች ሊግ እኮ ሰማያዊ ፓርቲ ውስጥ ነው ይሰልል ነበር። ሃይማኖት ነው እያጃጃለ እሱ መሰለል ወርቁ አይተህ ነው ወርዳይ ነው ያለ። ወርቁማ ቢያገኝ በሽጉጥ ይበሳል ጭንቅላት። አየው እንዴት ያረቀውላላ እንደሆነ ሁሌ እኮ ነው እንደዚህ በቃ ዝም ብሎ ይሄን እንጨት ይዞ እኮ ረዳ ይሄና የሆነ ጓያው እኮ አንድ ናቸው። ጓያው የሴቶችን በውስጥ መስመር እያስፈራራ በምላሱ የሚበላ ነው። ይሄ ደግሞ ሽከሽከሽከሽ ያደረገ ኮይኗን እስኪ አንዳንዴ አበባዋን እባካችሁ አንበሳዋን የሚል ደንቆሮ መስራት ያልቻለም አንድ አበባ በሰጠው ቁጥር ጥሩምባ የሚነፋ ጅል እኮ ነው ይሄ ብሎ ይሄ ለአበባ እኮ ጥሩምባ ነፊ እኮ ነው። አንተ ፍቅረ ሲዝም የምትባል ደንቆሮ አትላክ ብያለሁ። አፈርድሜ ነው የማበላ። እንዳንተ አይነት መሀይም እኔ ጋር እንዳይመጣ። ሞጣ እንዲተናዱ እኔ የሰብአዊ መብት ታጋይ ፖለቲከኛ ነኝ። ለአንድ አበባ ጥሩምባ የምነፋ የአማራ ልጅ እንዳልመስል ኢትዮጵያዊ ከካ አትላክ ብያለሁ። ፍቅረ ሲዝም የምትባል ደንቆሮ ልጅ እንዳትልክ። ለአበባ ጥሩምባ የምነፋ አማራ እንዳልመስል አስነፋለሁ አንተን እንጂ። ይሄ ፍቅረ ሲዝም የሚባል ደንቆሮ ወይ ብሎክ አደርግሃለሁ። አንተ ሳላ የምትባል መሀይም እንዳትልኩ። ሳሮን የምትባይ አትላኩ።
በእውነት ነው የምላችሁ አማርኛ ፊልም ካየሁ እውነቱን ለመናገር ቆይቻለሁ። ምንም አይነት አማርኛ ፊልም ማስታወስ የለም በቅርብ ያየሁት። ግን ሄኖክን ይሄ ፈረጃ የሚለውን ፊልም ታውቃላችሁ፣ ሶሻል ሚዲያ ላይ ገንዘብ ሲያሰባስብ ምን ሲል ምናምን ይሄን ፊልም ለመስራት እሱም መኪናውን ሸጧል ምናምን እና ይሄን ፊልም ለማየት ጓጉቻለሁ። እስቲ ምንድነው የተሰራው እንደዚህ ላይክ ሄኖክ ላይክ ባይሰን እስኪመስል ድረስ እንደዚህ የካራክተር ለውጥ ያመጣው ምን አይነት ፊልም እየተሰራ ነው? እኔ ማየት እፈልጋለሁ። ቶቱ የመጨረሻ ሊሆን ይችላል ብላችሁ አስባችኋል? አትሌት የብርጓር መለሰም አላሰበችም። ማለዳ ልክ እንደ ሁልጊዜው ጫማዋን አጥብቃ አስራ የጀመረችው ሩጫ ወደማትመለስበት ዓለም የሚወስዳት የመጨረሻ መንገዷ ነበር። በካናዳ ለሚካሄደው የኦቶዋ ማራቶን የቀራት 2 ሳምንታት ብቻ ነበሩ። ለሀገሯ አዲስ ድል ለማምጣት ልቧ እየመታ ልምምድ ላይ ነበረች። ነገር ግን ልቧ በቃኝ አለ። የ2 ልጆች እናት፣ የብዙ ሺዎች ተስፋ የነበረችው የ36 ዓመቷ ብርቱ ሴት በገዛ ሜዳዋ ላይ ወድቃ ቀረች። ብዙዎች ሞትን አልጋ ላይ ይጠብቁታል። እሷ ግን በስራዋ ላይ፣ በሩጫዋ ላይ፣ ለሀገሯ በምታደርገው ጥረት ላይ እያለች ነው ያለፈችው። ሻንጋይ፣ ፕራግ፣ ሂውስተን እነዚህ ከተሞች የእሷን የድል ዱካ ያውቃሉ። ሩጫዋን የጨረሰችው ለሀገሯ እንዳላባት ሜዳ ላይ የኢትዮጵያን ባንዲራ በልቧ እንደታቀፈች ነው። ኢትዮጵያ አንቺን በፍጹም አትረሳሽም። አፌት ነፍስሽን በገነት ያኑረው። 27 ዓመት በእስር ቤት ቆይቶ ምንም በቃ ያንን እንትን ምንም አላሰበበትም። ራሱ ሁለተኛ ሰከንድ ጌስ ራሱ አላረገው እና ሰከንድ ጌስ ራሱ ሳያደርግ 27 ዓመት በጭቆና በእንትን ቆይቶ ከዛ ከወጣ በኋላ 2 ዓመት ትዳር ውስጥ ቆይቶ ፈታ። ገጠር ጨምርልህ ደግሞ ሌላም ደግሞ ማለት ነው ትዳር በጣም ከባድ ከሆነ የተነሳ ሂትለር እሱ ነው የማውቀው ራሱ ሂትለር በማግስት አግብቶ በማግስት ጨረሳቸው። 1 ሚሊዮን ጁዎች ጨረሱ። እንዴ ኢሮፕን እንደዛ አንቀጥቅጦ ገብቷል። እንትን እኮ ፈረንሳይ ተይዛለች። እንግሊዝ ኦን ብሪንክ ኦፍ ጊቪንግ አፕ፣ ራሻ ግማሹ ሞስኮ ድረስ ደርሰዋል። ገባ ጆሄሳሌ በቃ አስወጥቷቸው ምናምን ሆላንድ ነሽ ምንድነው በቃ ማለት እየጨቀሳቸው ነው። እየጸለየ ነው ከነ ሆላንድ ጋር እያጸለየ ዳገር እያጸለያቸው ልክ መጨረሻ ላይ ማለት ነው የሚያፈቅራት በጣም የሚወዳት ገርልፍሬንድ ነበረች። እሷን አገባት። ከዛ በማግስቱ ራሱን አጣ። ይሄን ያህል ትዳር ከባድ መሆኑን ለማሳየት የሄደበት ርቀት። የቤት ስናገር እንዳትናገሪ ካቲካላንም ሊጠጣችሁ እቺ ብናኛ አሮጊት ከየት ነው የመጣችው? ወለየ እኔም ባይዘው ወይኔ በጣም ብዳታም ነኝ። በስመ አብ ወወልድ ወመንፈስ ቅዱስ ነው እኔ ነኝ ጆሲ። ሄሎ እኔ ገባሽው? አይ እንዳትሳደብ። አት ቲክቶክ ላይቭ ግን በቃ ሁሉም ብርግድግድ አድርጎ ላይቭ ላይ ሲያወራው ነው የሚውለው አይደል? መጀመሪያ ከየት ነው የገባሽው እያልኩሽ ነው። ከየት ማለት የገባሽበት ሀገር ማለት ነው። ሶፋ ግን ደስ ይላል። ራሴን ሰፍቼ የሰራሁት እሱ ወደዛ ትግቢ። አሁን ከየት ነው የገባሽው እያልኩሽ ነው። ሰማ አዳምጪ። የገባሽበትን ሳትናገሪ ያው ባናትሽ ተክዬ ከዛ በኋላ ዱባ ጢባ ጢቤ እንዳለታሽ አትመታኝም። ትወደኛለህ። ባወራኝ ቁጥር በጣም ነው የምትወደኝ። ከዚህ በኋላ እናንተ ጓደኛ እንደውም እግዚአብሔር ይስጥ። አዳምጪ። ለምን ሰይጣን እንዳታመጭብኝ። ከየት ነው የገባሽው እያልኩሽ ነው። አንተ እኮ በጣም እኮ ፌመስ እኮ ነው ታውቃለህ። ይኸውልሽ የገባሽበትን መናገራችን ለምንድን ነው የምንጣላው? እንድታወሪ ከፈለግሽ የት ቦታ ነው ያለሽው? እሺ እንግሊዝኛ ትችላለህ? እንግሊዝኛ አልችልም። ኦሮምኛ ትችያለሽ? So I'm from UK, so I'm from London. I live in London. So you asked me where I'm from, right? የተናገርኩ አትናገሪ። ኦሮምኛ ትችያለሽ ወይ አንቺ? እንትን የሚለውን ይሄ አዳም ሰላባረሽ ኦሮምኛ ትችያለሽ? አጨልለው ነው። አሁን ለምሳሌ ቤተሰቦች የሸዋ ኦሮሞ ናቸው።
አፈራባሽ ቢያንቺ ደንቆሮ ማህጂ እዛ አትገሸላለጭብኝ። ኦሮምኛ ትችያለሽ? አልችልም። እችላለሁ አልችልም ነው። ሌላ አይነት እንደዚህ ጅኒ ቆለጥ አትበይ። ሰይጣን እናታመጫት ሚዩት ነሽ ሚዩት ሽናንሺ ይጭፋራ ሰለጥቂ ተመጣጭ አረ ምንም ችግር የለም። እኔ ደስ ነው የሚሉኝ ሚመሮች እኮ ከኬትም ነው የሚያወጡት። ፈልቅቀው ነው ያወጡባት የአርቲስቷን ፈልቅቀው በቃ ጆሮ ታየ ከማን ጋር እንዳለች ገጀስ እችላለሁ እኔ ውዴም እችላለሁ። ጋይስ አይታችሁታል እንግዲህ አርቲስት ከስሙ ከማላውቀው ፓስተር ጋር ነው ሰሞኑን ቲክቶክ ላይ መነጋገር የነበረች በዚህ ነው። ከፓስተር ጋር ነው አሁን ያለችው። እኔ ግባ ሲቃኑ ልጀምር ልጠጋ እኔ ፈርቼ እኮ በጣም መሰለኝ። ወይኔ ጉዴ ልጀምር የሆነ ነገር በሏ አዝኝ ስትሉ አሳቃ ልጀምር ለነኮኒ ፈርቼ ነው የምጀምረው። ስትታይ ታበላላችሁ እውነት ኮንኩሱ በሴቷ ማለት ነው። ይመችሽ ስምሽ ማለት በዚህ ሙር ቲክቶክ እሺ ቲክቶክ መጀመሪያ አካውንት የለሽም? ቲክቶክ አልጀመርኩም። አይ መጀመር አለብሽ። ልጀምር? አዎ እግዚአብሔር ስምሽ ማን ነው? ፌቨን ፌቨ ኬት ነው? ሩፌል ሩፌል ደስ ይላል በጣም የምር ስሪ ግን ቲክቶክ ጀምሪ እሺ። ደብሊው ፍራይዴ ሰፖርት ይላል። እንዴ ነው ሰፖርት ተደረገ ቲክቶክ በዚህ ጀምርና የነገር መቀጠል አለበት። የምር ያው ስቲፎ አበረታታ ካለ አለ ነው ቤታ ቪዲዮዎች ምናምን እንሰራለን። እግዚአብሔርን እውነት ማርያም በዚሁ ቀጥይ። ታለንት አለሽ በጣም አክቲንግ በጣም ጎበዝ ነሽ ማርያም። አይ ደስ እንትኗ ራሱ ኮንፊደንሷ በጣም ደስ ይላል። እና ያው ሽልማት ተዘጋጅቷል። የዕለቱ አሸናፊ ስቲፎ ያለፉት ሰዎች በጣም ጎበዝ ነሽ ማርያም። ለእያንዳንዱ ለሳቋ አንዳንድ ሺህ ብር ነው የሚሸልሙት። በጊዜ ግቢ እንትና ማንዴላ አለ። የዛሬው ቪዲዮን ይመስል ነበር። አይ ኖ እንደወደዳችሁ አልጠራጠርም። በቀጣይ እስከምንገናኝ ድረስ ይሄን ቪዲዮ አይታችኋል። እዚህ ድረስ ስለመጣችሁ ቢግ ላቭ ኤንድ ቢግ ሪስፔክት ይላል አንዱ ቲክቶከር። ደግሞ ቁርጣችሁ እንዳታነካኩኝ እና ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ይመቻችሁ።